አይነት ግብአትም ሆነ ኬሚካል አይጨመርባቸውም። ሪል ራሳቸው ተጨምቀው ይወጡ ከተለያዩ ከቅባት እህሎች የሚዘጋጁ ናቸው። እኔ ጋር ያሉ ምርቶች ፊት ቆዳ የሚሆኑ ብጉር በጣም ለሚያስቸግረው እንዲሁም ደግሞ ማዲያት ላለበት ለተለያዩ ፊት ላይ ዲስካላሬሽን ላለ ፊታቸው ጽድት ፍክት እንዲል የሚያደርጉ የተለያዩ ኦይሎች አሉ። እንደ ስኪን ታይፓቸው ለኦይል ስኪን የሚሆን ለድራይ ስኪን የሚሆን ለኖርማል ስኪን የሚሆን እንደ ቆዳ ሁኔታቸው ነው የምንሰጣቸውና የተለያዩ የቆዳ ፕሮዳክቶች አሉ። ከዛ በተጨማሪ ደግሞ ለፀጉር የሚሆኑ ፀጉራችን እንግዲህ እንደ ሄር ታይፓችን ፀጉራቸው በጣም ለተጎዳ ለሳሳ ለሸሸ እንዲሁም ደግሞ ለሚነቃቀል ፀጉር አላድግ ላለ ፀጉር ለተመለጠ ፀጉር እንዲሁም ደግሞ ሽበት ላስቸገራቸው መፍትሄ አለኛ ጋር በጣም ብዙ ናቸው። ከ20 በላይ ዘይቶች ናቸው የማመርተው። ለፊት የሚሆኑ አሁን የከርቤ ዘይት አለ፣ የነጭ ጣን ዘይት አለ፣ የፌጦ ዘይት አለ፣ ቻሲድ ዘይት፣ ኮፊ ኦይል በሁለት አይነት የተቆላና ያልተቆላ፣ የቡና ዘይት እንዲሁም ደግሞ የአብሽ ዘይት፣ የሰናፍጭ ዘይት፣ የከርቤ ዘይት በጣም ብዙ ናቸው ዘይቶቹ። ለሄል እነዚህ ለፊት የሚሆኑ ናቸው። ከዛ በተጨማሪ ደግሞ ለፀጉር የሚሆኑ የሰሊጥ ዘይት አለ፣ የተልባ ዘይት አለ። ኖርማሊ የሰሊጥ የተልባ ለፊት መሆን ይችላል። ካስተር ኦይል አለ። እንዲሁም ደግሞ ከ14 አይነት ሀርባል ኦይል የሚቀመም አለ። ከ14 አይነት ሀርባል ኦይል የምንቀምመው ቤዙ ሰሊጥና ካስተር አድርገን ዘይቱን ከዛ በኋላ 14 አይነት ፀጉርን ያሳድጋሉ ተብለው የሚታሰቡ ሀርባሎችን አብረን እንቀምምበታለን። ከዛ በተጨማሪ ደግሞ ፀጉራችን እንግዲህ ለተመለጠ ለሳሳ ለሸሸ እንዲሁም ደግሞ በጣም ስስ ለሆነ ፀጉር የሚሆን ደግሞ ከዱባ ፍሬና ከካስተር ኦይል ቤዙን አድርገን ፀጉርን ደግሞ ያፋፋሉ ያሳድጋሉ ያበቅላሉ ተብሎ ከሚታሰቡ ሀርቦች እንቀምማለን። ያሉት የኒም ኦይሎቹ ለፎሮፎር ቆሮቆር ፀጉር ላይ ለሚያስቸግራቸው ይሆናሉ። ይሄኛው በተርበል አለርጂክ የሚያስቸግራቸው አመድ ማዶ የሚባለው ዘይት ደግሞ ከአመድ ማዶ ቅጠል የምንሰራው ለላሽ ለበላው ብዙ ጊዜ ላሽ በልቷቸው ሲሄድ ፀጉራቸው እንዲህ ክብ ምናምን መላጣም ይሆናል አይደለ? ላሽ ለበላው ሰው በጣም ቆንጆ ነው። እዚህ ጋር ንጹህ የጉሎ ዘይት አለ፣ ተልባ አለ። ተልባ ለምግብነት መሆን ይችላል። እሳት አይችልም። እሳት ከማይችለው ዘይት መካከል ተልባ ነው። ግን ለፀጉርም ለቆዳ ለምግብነትም እጅግ በጣም ጠቃሚ ነው ተልባ። እዚህ ጋር ከ14 አይነት ሀርባል ይቀመማል ያልኩ ይሄ ነው። እዚህ ጋር ደግሞ ሰሊጥ አለ። ሰሊጥም ለፀጉር ለቆዳም እንዲሁም ደግሞ ለምግብነትም እሳት ከሚችሉት ደግሞ ዘይቶች መካከል አንዱ ነው ተልባ። ማን ነው ሰሊጥ? የእህል ዘሮች አጠቃላይ እንዳለ ተጨምቀዋል። የቀረ የለም። እዚህ ጋር ደግሞ የዱባ ፍሬ ዘይት ነው። ዱባ ፍሬ ዘይት እጅግ በጣም ብዙ ጥቅም አለው። ዱባ እንግዲህ ቫይታሚን ዲ ዲቨሎፕ ለማድረግ በጣም አንደኛ ነው። እጅግ በጣም ብዙ ጥቅም አለው ዱባ። ከዛ ውስጥ ደግሞ እኛ ዘይቱን እንግዲህ ለቅባትነትም ለቆዳ እንዲሁም ደግሞ ጧት ጧት በባዶ ሆድ አንዳንድ የሾርባ ማንኪያ ብንጠጣው ፓራሳይቶችን ሪሙቭ ለማድረግ ሆዳችንን እንግዲህ ለማጽዳት እጅግ በጣም ቆንጆ ነው። በመጠኑ ስኳር መጠናችንንም ያስተካክላል። ያንን ስንወስድ ደግሞ ሐኪሞች ማማከር ግድ ይለናል እና ይሄንን እንግዲህ ሐኪም እያማከራችሁ እና በጣም ጠቃሚ ነገር ነው። እዚህ ጋር ንጹህ የጥቁር አዝሙድ ዘይት ነው። ንጹህ ምንም አይነት ኬሚካልም ሆነ ግብአት እዚህ ጋር በትንሹ አለ። እጅግ በጣም ወፍራም ጥቁር አዝሙድ ስንጨምቀው ራሱ ቤት ውስጥ መዋት አንችልም። እጅግ በጣም ኃይለኛ ነውና ይሄ እንግዲህ በጣም ኃይለኛ ቆንጆ ጥቁር አዝሙድ ነው። ጥቁር አዝሙድ እንግዲህ ከሞት በቀር የተባለለት ነው። ከሞት በቀር መድኃኒት ነውና በእኛም በሃይማኖታችን ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። ከሞት በቀር እንግዲህ ጥቁር አዝሙድ እጅግ በጣም መድኃኒት ነው። ይሄ አለ። ንጹህ የጣዝማ ማር የቲኒኝ ማር ይባላል። የጣዝማ ማር ይባላልና እጅግ በጣም ቆንጆ ነው። ንጹህ ነው። ጣዝማ ማር ለብዙ ነገር መድኃኒት ነው። ከቤታችን መጥፋት የሌለበት ነገር ቢኖር ጣዝማ ማርና ጥቁር አዝሙድ ነውና ይሄ በጣም ሽታው ራሱ በጣም ዋው የሚገርም ነው። ይሄው በጣም
ያለክ በጣም ለብዙ ነገር መድኃኒት ነው ማለት ነው። ለብዙ ነገር ጣዝማማር ይታወቃል። እጅግ ከቤታችን እንዲጠፋ የማይገባ አንደኛው የመድኃኒት ለብዙ ነገር የጣዝማማር ይታወቃል። ንጹህ ጣዝማማር ማግኘቱ ነው የሚቸግረው እንጂ በጣም ይታወቃል። ንጹህ ጣዝማማር ነው። በጣም ጣዕሙን ራሱ በጣም ሆምጣጣ ኃይለኛ ከዚህ አካባቢ ራሱ ጉሮሮ ላይ ችግር ካለ ሙሉ ለሙሉ ይፈታል። እንግዲህ ይሄ ንጹህ የጣዝማማርም ከኔ ጋር ታገኛላችሁ። የሌለ ነገር በቃ የለም የሚለው ቃል ማለት ነው። የለም የሚባለው ነገር ዘሮች እንዳያችሁ በብዛት እዚህ ያሉ። እዚህ ጋር ደግሞ የቀበርቾ ዘይት አለ። ቀበርቾም ያው በዘይት መልክ አለ። ቀበርቾ ስፒሪቹዋል ሕክምና አለው ቀበርቾ። ከዛ ደግሞ አልፎ በጣም ልጆች የሚያቃዣቸው ለሊት ላይ በጣም የሚቸገሩ ከሆኑ ቀበርቾን ቀብታቸው ካደርክ አሪፍ ነውና ስፒሪቹዋል ሕክምና አለው ቀበርቾ። ከዛም አልፎ ለመገጣጠሚያ ችግርም ጥሩ ነው። መገጣጠሚያ ችግርም እዚህም ጤና አዳም አለ። የጤና አዳም ዘይት ይሄም እጅግ በጣም ጓሮ ላይ ነበር የምናውቀው። ስለዚህ ዘይቱ መጥቶላ የሌለ ነገር የለም። ስትሬች ማርክ ወይም ደግሞ ይሄ ሸንተረር የምንለው እሱን ያስተካክልልናል። ለቆዳ ከወሊድ ጋር ተያይዞ ወይም ደግሞ ሴቶችም ሰዎችም ሲወፍሩ ሲከሱ የሚመጣውን ትላል አይደለ? እሱ ያስተካክላል። ለቫሪኮስ ቬን ቁርጥማትን በጣም ይሄንን በደንብ ማሳጅ አድርገህ ቀብተህ ኤላስቲክ ባንዴጆችን ጠቅልለኸው ከሆነ ደቂቃ በኋላ ቁርጥማት የሚባል ነገር አይኖርም። መልካም። አሁን ይሄን ነገር ሲሰጫቸው ተጨማሪ ምክርም ይሰጣል ማለት ነው። ኦፍ ኮርስ እያንዳንዱን ነገር አወሳሰዱ እዚህ ላይ ከተቀመጠለትም በተጨማሪ ዝርዝሩ አለ እዚህ ላይ ማለት ነው። ሁሉም ነገር ይኖራል። እነሱ ኖርማሊ ዘይቶች ስለሆኑ እዚህ ጋር ግን አጠቃቀማቸው ያው እዚሁ ላይ ለምሳሌ ስትገዙት አጠቃቀሙ እዚሁ ላይ ያለ ማለት ነው። አጠቃቀሙም ጥቅሙም ለምን እንትን ይላል የሚለውን ነገር ከዛ በተጨማሪ ግን እንደየሰው አንተ ስትሬች ማርክ ብቻ ስላለብህ ቁርጥማት መንስኤው ምንድነው? ብዙ አይነት በሽታዎች ይሄ ጆይንት ላይ ችግር ይኖራል ምናምንና መገጣጠሚያ ችግሮች ሲኖሩ ያንዳንዱ አንተን የሚያምህና ሌላው የሚያመው አንድ አይደለምና ያንዳንዱ ደግሞ እሱን ደግሞ ከሰዎቹ ከሚመጡት ከስተመሮች ሰምተን ነው ይሄ ላንተ እንደዚህ በዚህ አይነት መንገድ ብትጠቀመው ጥሩ ነው የምንለው ማለት ነው። ይሄ ምንድነው? እሱ የሽበት ማጥፊያ ነው። ይሄ በጣም ሲወራለት የነበረው እና እንግዲህ ደህና ሰንብት የሚባልበት ነው። ስለዚህ የሽበት ማጥፊያው እንግዲህ አሁንም ካለድሚያችን እየተቆጠረብን ነው። እድሜ መቀነሻ ነው። ይቀንሳልም። ብዙ ሰዎች ላይ ደግሞ ሰርቶላቸዋል ያጠፋል በእርግጠኝነት። አሁንም ሌሎችም ፕሮዳክቶች 100% ለሁሉም ነገር ያገለግላሉ። ስለይሄንን ግን 75% ነው የምለው። ምክንያቱም አንዳንድ ሰዎች ያልሰራላቸውም ሰዎች ስላሉ ማለት ነው። እውነት ማውራት ደግሞ ግድ ለመሸጥ ብዬ የምዋሸው ነገር አይኖርምና እንደዛ ነው። እነዚህ ምንድናቸው? እነዚህ እንግዲህ ከተለያዩ እህሎች የሚዘጋጁ ስክራፖች ናቸው። ይሄ ኒላ ፓውደር ይባላል። ይሄ ከሞሮኮ ኢምፖርት የምናደርገው ነው። ለፊታችን ጥሩ ነው። ከውጭ የሚመጣ ማለት ነው። ከውጭም እንደ ኢምፖርትም ኤክስፖርትም ታደርጋላችሁ ማለት ነው። እውነት ነው። እዚህ ጋር እንግዲህ የሩዝ አለ። እዚህ ጋር ደግሞ ከ9 አይነት ፒሎች ወይም ደግሞ ከ9 አይነት ፍሩቶች ልጣጫቸው ደርቀው ተፈጭተው የሚዘጋጁ ፓውደር ነው። እዚህ ጋር እርድ አለ። እዚህ ጋር ቀሲል አለ። ይሄ ከርከዴ ነው። እዚህ ጋር ሽምብራ ነው። ሽምብራ የሚወል ተፈጭታ ሽምብራም ለፊት መዋቢያ ናት። ከመብላት ባሻገር እንግዲህ ያው መዋቢያ ናትና እነዚህ ስክራፖች ናቸው። ለ20 ደቂቃ ያክል ተቀብተ ነው የምንታጠበው ነው። እዚህ ጋር ደግሞ የፌጦ ዘይት አለ። ፌጦ እንግዲህ ቫይታሚን ዲ ዲቨሎፕ ለማድረግ በጣም ቆንጆ ነው። አሁን ላይ ብዙ ሰው ቫይታሚን ዲ ዲፊሸንሲ ላይ ነው ያለው። ሁሉም ሰው ማለት ይቻላል ሲመረመር ቫይታሚን ዲ እጥረት አለ። ያንን ዲቨሎፕ ለማድረግ ከፀሐይ ብርሃን ቀጥሎ ፌጦ ጥሩ ነው። ከዛ አልፎ ደግሞ ለቆዳ ራሱ እጅግ በጣም አሪፍ ነው። ናቹራል ዋይትኒንግ ነው የሚለውና ይሄ ምንም አይነት ግብአት ያልተጨመረበት ኬሚካል የሌለው ንጹህ ፌጦ ነው። ካናውን ፌጦ ነው የሚለው ፌጦ ተጨምቆ ነው። እቺ የበዓል መግቢያ ስሜት የአዲስ ዓመት መግቢያ የሷን ሽታ አላት። እዚህ ጋር የከርቤ ኦይል አለ። እዚህ ጋር ቻሲድ ኦይል አለ። እዚህ ጋር ነጭ ዕጣን አለ። ይሄ ሰናፍጭ ዘይት ነው። ሰናፍጭ ዘይት ለቆዳም ለመገጣጠሚያ ችግርም አርትራይተስ በጣም ለሚያስቸግራቸው ለብዙ ነገር ይሆናል ሰናፍጭ ዘይት። እዚህ ጋር ደግሞ የአብሽ ዘይት አለ። ፊታቸው እንግዲህ እንደኔ ድንቡሽ ማለት የሚፈልግ ፊቱ በጣም ለከሳበት ሰው ጭው ለሚል ለሱ በጣም ቆንጆ ነው። በዛም ደግሞ ብራይትነስ ቆዳችንን ብራይት ያደርጋል አብሽ።
ይሄኛው ደግሞ ሮዝ ፍላወር ነው። ሮዝ ፍላወር ከሮዝ ፍላወር አበባ ከሮዝ አበባ ከላቬንደር እና ከካሞሜላ አበባዎች ተጨምቆ የሚሰራ ነው። ይሄ ሮዝ ፍላወር እንግዲህ ጉንጭና ጉንጩ ለሚቀላ በጣም ለሳሳ እንዲሁም ደግሞ በክሬም ለተጎዳ ቆዳ በጣም ቆንጆ ነው። አንድ ባልደረባችን አለች ጉንጭና ጉንጫ የሚቀላ ስለዚህ ደስ ይሆናል ማለት ነው። ይሄ ደግሞ ቡና ስለዚህ አበባም ከጊፍት ባሻገር በዚህ መንገድ የፍቅር መገለጫ ሳይሆን እንደገና የፊትም መዋቢያ ሆኗል እየተባልን ነው። ሮዝ ወተሩም ይታወቃል። የሮዝ ውሃ ራሱ ለፊት በጣም ቆንጆ ነው። እዚህ ጋር ደግሞ የኮፊ ኦይል ነው። ኦኬ የቡና ነው። ይሄኛው ያልተቆላ ቡና ነው። ያልተቆላ ቡና ብዙ ጊዜ ለማዲያት በጣም ቆንጆ ነው። ይሄኛው ደግሞ የተቆላ ቡና ነው። እንግዲህ ዘይቶቹ ምንም ነገር ግብአት ኬሚካል አይጨመርም። ተጨምቀው ፓክ ነው የሚደረጉት። ቡና ራሱ እውነት ይጠጣል ሁላ ይሄ ማለት ነው። ጅማም የገባው መሰለኝ በዚህ በሲዳማ በወለጋ ይሄድኩም መሰለኝ። ይሄኛው ደግሞ ግሪን ኮፊ ውፍረቱ ራሱ አይሄው ይሄ ያልተቆላው ነው ማለት ነው። ያልተቆላ ይሄው ውፍረቱ ራሱ ኦሪጂናል ራሱ ነው። ምንም ነገር አንጨምርም እኛ ተጨምቆ ራሱ የሚወጣው ነውና የሚገርም ነው። እና ይሄንን እንግዲህ እንደ ስኪናቸው ችግር አብዛኞቹ እንግዲህ ያው ሀገር በቀል ናቸው ሁሉ ማለት ነው። ይሄም ሻያ በተር ራሴ ነኝ የማዘጋጀው። እንግዲህ ሻያ በተር ይታወቃል በጣም ሞይስቸራይዘር ነው፣ ለቆዳ ለፀጉር እጅግ በጣም አንደኛ ነውና ይሄም ሻያ በተር እንግዲህ ፍሬውን ነው የምናስመጣው። ከዛ በኋላ ጨምቀን በዚህ አይነት መልኩ ፓክ አድርገን እንግዲህ ለገበያ ይዘን ቀርበናል። እንግዲህ ፕሮዳክት ካሜራማን እየመረጥ እንግዲህ የሚሆነ የምትፈልገው ነገር ችግር የለውም። ይሄን ይመስላል እንግዲህ ሽበት የጠፋለት አለ። በጣም ብዙ ሰዎች የሽበቱን ተጠቅመዋል። በእርግጥ ለሁሉም ይሰራል ማለት አይደለም፣ እንደ ሆርሞናችን። ምክንያቱም ሽበት ያለ እድሜ ሲመጣ በተለያየ ምክንያት ነው የሚመጣው። የሚኒራል እጥረት ሽበት ያመጣን፣ አይረናችን በጣም የአይረን ዲፊሸንሲ ሲኖር እንዲሁም ደግሞ የኩፐር እጥረት ሲኖር ራሱ ሽበት ይመጣልና ሜላንን በተለያየ ምክንያት ይጎዳል። ያንን እንደ ኬዛቸው ለሁሉም ኤፌክቲቭ ይሆናል ማለት አይደለም፣ ግን እጅግ በጣም ምንም አይነት ሳይድ ኢፌክት የሌለው ሽበት ባለበት እንዲቆም እንዲቀንስ የሚያደርግ ከዛም ደግሞ በተጨማሪ ሽበት እንዲጠፋ የሚያደርግ ነው። 75% የሚሆኑ ሰዎች ተሳክቶላቸዋል። ያ ማለት 25% የሚሆኑ ሰዎች ደግሞ ያልተሳካላቸው ያልሰራላቸው ግን ሌሎች ጥቅም ያገኙ ነው። ምንም አይነት ግን ሳይድ ኢፌክት የለውም። እሺ ቆዳ ጋር ብዙ ጊዜ የቆዳ ችግሮች እጅግ በጣም ብዙ ናቸው። በፈንገስ የሚመጡ ችግሮች አሉና ፈንገስ ላይ ችግር ሲኖር የምንፈታባቸው ሌሎች ቅባቶች አሉ። ለምሳሌ አሁን በተርበር የሚባል ኦይል አለ። ያ በተርበር ኦይል ከበተርበር ቅጠል ዲስቲሌሽን ማሽኖች አሉን። ብዙዎቹን አሁን ከቅጠል የምናመርታቸው በዲስቲሌሽን ማሽን ነው የምናወጣውና ያንን በተርበር ቅጠል ኦይሉን ወስደን ከዛ በኋላ ኢንሴንሻል ኦይል አድርገን ነው የምንጠቀመው። ያ ሲሆን ምንድነው በጣም አለርጂክ ለሚቸገሩ ሰዎች፣ በጣም የሚያሳክካቸው ሰዎች አለርጂክ በተለያየ ምክንያት ይመጣል። ያንን ቆዳ ላይ ያለን ችግር እንቀርፍበታለን። ከዛ በተጨማሪ አርትራይተስ ላለበት እንዲሁም ደግሞ የቫሪኮስ ቬን ካለ በሻይ መልክም ይሰጣል። ከዛም ደግሞ አልፎ በቅባት መልክም ያንን ቬን የሚያስወግድልን በጊዜ ሂደት ቬኑ የተቆጣውን ቦታ እያስተካከለልን የሚሄድ ኦይሎች አሉና ለቁርጥማት የሚሆኑ ለስትሬች ማርክ የሚሆኑ እጅግ በጣም ብዙ አይነት ኦይሎች ናቸውና እንደፊት ደግሞ ታይፓቸው ብጉር ለሚያስቸግረው ሰውና ድራይ ስኪን ለሆነ እና ኦይሊ ስኪን ለሆነ ሰው አንድ አይነት ፕሮዳክት አንሰጥም። ለሁሉም የተለያየ ፕሮዳክት ነው ያለው። እንደ ስኪን ታይፓቸውን የምናሰጣል። እንደ ሀገር ሳይሆን የሰው ልጅ እንግዲህ ቆዳችን በብሔር የሚከፋፈል አይደለም። እውነት ለመናገር አላህ ሲፈጥር ሁሉንም እኩል አድርጎ ነው የፈጠረው። የቆዳ አይነት በብሔር በጾታ በምናምን የሚከፋፈል አይደለም። ግን የቆዳ ታይፕ አለ። አሁን ስለ ከለሩ ሳይሆን የምናወራው የቆዳ ታይፓችን እንደ ከለር ከመጣን ጸይም ሰው ይኖራል፣ ጥቁር ሰው ይኖራል፣ ቀይ ሰው ይኖራል። ያምስ እንግዲህ አላህ ሲፈጥረን እሱ ራሱ አስተካክሎ የፈጠረው ነገር ነው። ከዛ በተጨማሪ ግን እንደ ቆዳ ታይፕ ከሄድን በጣም ኦይሊ ስኪን ያለው ሰው ይሆናል። ይሄ የወዛማ የሚባል የቆዳ አይነት ይኖራል። ወዛማ ሲሆን ቆዳው በጣም ወዛማ ሲሆን የቡጉር የመጠቃቱ ነገር ይኖራል። ከዛ ደግሞ በተጨማሪ ድራይ ስኪን ይኖራል፣ ኖርማል ይሆናል፣ ኮምቢኔሽን ይሆናል፣ ሁለቱን ያቀላቀለ።
የቆዳ ታይፕን በዚህ ነው የምንለየው። እነዚህ የምታያቸው ለብዙ አይነት ለጤና ጥቅም የሚሆኑ ሻዮች ናቸው። በጣም ብዙ አይነት ሀገር በቀል የሆኑ እንዲሁም ደግሞ ከኢምፖርት የምናደርጋቸውም ሻዮች አሉ። አሁን ለምሳሌ እዚህ ጋር ቀጠጠና ወይም ደግሞ የሙኒል ሻይ በተለምዶ ደግሞ የአህያ ጆሮ ይባላል። ይሄ ሻይ ይሄ እንግዲህ ሀርብ እጅግ በጣም ለመተንፈሻ አካል ችግር በጣም ቆንጆ ነው። አስማቲክ ሲሆኑ ለአስም ችግር እንዲሁም ደግሞ የጉሮሮ አላርጂክ ላለበት በጣም ለብዙ አይነት አሪፍ ነው። በጣም ለብዙ አይነት መፍትሄ የሚሆን ነው። ቀጠጠና ሻይ ይባላል። ይሄኛው ደግሞ እዚህ ጋር የጭቁኝ ሻይ አለ። ካንሰር ሴልን በጣም ነው የሚገለው። ከዛ ደግሞ አልፎ ለወባ በሽታ እንዲሁም ደግሞ ለጉንፋን፣ ለታይፈስ፣ ታይፎይድ ለብዙ አይነት መፍትሄ የሚሆን ነው ይሄ የጭቁኝ ሻይ። እዚህ ጋር ደግሞ የምታዩት አቱች ሻይ አለ። ለማይግሬን ሆድ ጋር የተያያዘ ችግሮችን ሁሉ ለመፍታት ጥሩ ነው። እዚህ ጋር ደግሞ አርማጉሳ ይባላል። ዋነኛና ዋነኛ አሁን ላይ እጅግ በጣም ብዙ ቤቶች እየተፈተኑ ያሉት በሱስ ነው እና እንግዲህ ሱስን ሙሉ ለሙሉ ለማስወገድ አርማጉሳ እጅግ በጣም ቆንጆ ነው። ከዛም ደግሞ ለስኳር መጠናችሁን ለማስተካከል በጣም አሪፍ ነው እና አርማጉሳ እንግዲህ በጫት በሲጋራ በመጠጥ መተው ፈልገው ግን በጣም ያቃታቸውን ሰዎች ለመተው ፍላጎት ያላቸውን ሰዎች ሙሉ ለሙሉ ከሱስ ለማስወገድ በጣም ይጠቅማልና ይሄ አርማጉሳ የሚባለው ሀርብ ነው። አይ ቅጠሉ ነው ራሱ ቅጠሉ ነው። አዎ እዚህኛው ደግሞ የጉርጅጅት ሻይ ይባላል። ይሄ ጉርጅጅት ሻይ የመቅኔ ማነስ ላለባቸው፣ ወገብ ህመም፣ አጠቃላይ የመገጣጠሚያ ችግር ላለበት ሁሉ የጉልበት የወገብ መገጣጠሚያ ችግርን በደንብ ይፈታልናል። የጉርጅጅት ሻይ ይባላል። ከጉርጅጅት ቅጠል ነው እንግዲህ አድርቀን ፓክ አድርገን ምንም አይነት ነገር አይጨመርም። እዚህ ላይ ብዙ አይነት ነገሮች አሉ። ዲታክስ ለማድረግ ሰነመኪ አለ፣ ሞሪንጋ አለ። እንግዲህ መጀመሪያ ስራ የጀመርኩበት የሞሪንጋ ፓውደሩን ፍሬውም አለ። እዚህ ጋር ደግሞ ሽነትና ወርቅ በሜዳ የሚባል ነው። ሽነት ቅርፊቱንና ወርቅ በሜዳ ሩቱን አንድ ላይ ሚክስ አድርገን ፈጭተን ነው። ማይግሬን በጣም ለሚቸገሩ ሰዎች እንዲሁም ደግሞ ሳይነስ ላላባቸው ሰዎች እጅግ በጣም አሪፍ መፍትሄ ነው። ስኳር ዲያቤቲክ ለሆኑ ሰዎች፣ ፕሬሸር በጣም ለሚያስቸግራቸው፣ የደም ግፊት ላለባቸው፣ ደም ማነስ ላለባቸው፣ የአይረን እጥረት ላለባቸው፣ ዩሪክ አሲዳቸው በጣም ከፍ ላለ ለሁሉም መፍትሄ የሚሆኑ ሀርባሎች ናቸውና እጅግ በጣም ብዙ አይነት ሆርባሎች ናቸው። ጠለንጅ አለ ለቶንሲል የሚሆን፣ ይሄ ሆርስ ስቴል አለ ኩላሊት ችግር ላለበት ሰው። የሳማ ሻይ አለ ዩሪክ አሲድ ወይም ደግሞ ሪህ ለሚያስቸግረው እንደውም ኢሚኒቲን ቡስት ለማድረግ በጣም ቆንጆ ነው። አሁን ይሄን በጥቂቱ ነው የምነግራችሁ። ብዙ አይነት ናቸው። እነዚህ ሁሉ ኤክስፖርት የሚደረጉ ናቸው። በጣም ብዙ ሀገራቶች ላይ እየሄዱልኝ ነው አልহামዱሊላህ። እና ይህን ይመስላሉ ሀርቦቹ። ለብዙ አይነት የሚሆኑ ናቸው። እዚህ ቦታ ላይ ለመግለጽም ትንሽ የሚያስቸግሩን ነው። መውለድም ቢላላቸውም ከአላህ በታች ሰበብ የሚሆኑ ሀርቦች አሉ። ነፍሰ ጡር ሆነው ወተት ወልደው ወተት በጣም የወተት ምርታቸው ዝቅ ላለባቸው እናቶች ወተትን በደንብ እንዲጨምር የሚያደርጉ ሻዮች አሉ። የሽንት ቧንቧ ኢንፌክሽን ለሚያስቸግረው እጅግ በጣም ብዙ አይነት ናቸውና እንግዲህ ለነፍሰ ጡር ሴት የምትሆን ለብዙ ነገር የሚሆኑ የተለያዩ ሀርባሎች ናቸው። እሺ እነዚህ ደግሞ የተለያዩ እጣኖች ናቸው። በእርግጥ ቤታችንን ለጀስት ለማሽተት ጥሩ ሽታ እንዲኖር የሚያደርጉ እጣኖች አሉ። ይሄ ግን ከርቤ ነው። የከርቤ እጣን ነው። የከርቤ እጣን በጣም መድኃኒት ነው። እንግዲህ በእናንተም በቤተክርስቲያንም በመጽሐፍ ቅዱስም የተጠቀሰ ነገር ነው። የከርቤ እጣን ለማህፀን ኢንፌክሽን፣ የውስጥ ብግነት፣ አጠቃላይ ኢንፌክሽኖችን በመጠጣትም በማጨስም የምንጠቀማቸው ናቸውና የከርቤ እጣን እጅግ በጣም መድኃኒት ነው። ከዛም አልፎ ደግሞ ስፒሪቹዋል የሆነ ሕክምናም አለውና ይሄ ከርቤ ነው። ንጹህ ከርቤ ነው። እዚህ ጋር ደግሞ ሞቅሞቆ አለን። ሞቅሞቆ ሻይ እንግዲህ እጅግ በጣም ወደ ሰሜኑ ወደ አማራ ክልሉም በጣም ብዙ ቦታ ሀገራችን ላይ
በሰፊው የሚገኝ እጽዋት ነው። እንግዲህ ሩቱ ነው የሚሆነው። ሞቅሞቆ ለደም ግፊት፣ ለስኳር በጣም የሚያምር ቆንጆ ሻይ ነው። ከለሩ ራሱ እንደ ሻይ ቅጠል በጣም ቀይ የሚያምር ነው እና ይሄ ሞቅሞቆ ነው። እኛ አንፈጭም፣ የማይፈጭን ነገር አንፈጭም። ሰው አምኖ አይቶት መሆኑን አረጋግጦ ደስ ብሎት እንዲወስደው ነው የምንፈልገው። ምክንያቱም ሁሉ ሰው ታማኝ አይደለም፣ ሁሉ ሰውም ደግሞ አጭበርባሪ አይደለም። ብዙ ጊዜ ሰው አምኖ ከምንም ከምትናገረው የበለጠ የሚያየውን ነገር ነው ማመን ያለበትና የሚታየን ነገር የሚፈጭን ነገር ብቻ ነው እኛ የምንፈጨው እንጂ ጀስት ቤቱ ፈጭቶ መጠቀም የሚችለውን ነገር ሰዎች እንደዛ አድርገው እንዲጠቀሙት ነው የምንፈልገው። ይሄ ሞቅሞቆ ሻይ ነው፣ እጅግ በጣም ጠቃሚ ነው። ከዛ ደግሞ እዚህ ጋር የምመጥነው ቆንጆ እጣን አለ። እንግዲህ የቡና አፍቃሪዎች ቡናን ሲጠጡ ቤታቸው ጥሩ ሽታ እንዲሸት በደንብ አሪፍ እጣን አለኝ። ነጭ እጣን አለ። ነጭ እጣን አሁን ከከርቤ የማይተናነስ ለቆዳም ለማህፀን ለብዙ ነገር የሚጠቅም ኢቭን መጠጣት ሁሉ ይችላልና ከከርቤና ነጭ እጣን ከከርቤ የማይተናነስ ጥቅም ነው የሚሰጠውና ይሄ ነጭ እጣን ነው። የሚጨስም ነው። ትንሽም ደግሞ ተፈጭቶ መጠኑ ሳይበዛ ግማሽ ሻይ ማንኪያ በአንድ ብርጭቆ አድርገን ብንጠጣው ደግሞ እጅግ በጣም ለጤናችን ብዙ ጥቅም አለ። ያ ሲሆን ግን ዶዝ ላይ በጣም ጥንቃቄ ማድረግ አለብን። ምን ያክል ቀን መወሰድ አለበት የሚለውንም በዛው ልክ ጥንቃቄ ማድረግ አለብን። ስለሚጠጣ ብቻ ዝም ብለን ጨምረን የምንጠጣው ነገር አይደለም። ለሁሉም ነገር ዶዝ አለው። እያንዳንዱ የምንወስዳቸው የተቀመጠላቸው ዶዝ አላቸው እና በምን ያህል ቀን መጠቀም አለብን፣ ምን ያህል ቀን ደግሞ ለውጥ ያመጣል የሚለውንም በዛው እንግዲህ ሲወስዱ ደንበኞቼ በደንብ አስረድቼ ነው እንትን የምላቸው። እዚህ ጋር ደግሞ ራሴ የምመጥነው በጣም ቆንጆ ቡሆር አለኝ። ስትገቡ ሸቷችኋላ ደስ የሚል ሽታ ይሄ ቡሆር ነውና ይሄን ቡሆር ራሴ ነኝ የማዘጋጀው። የተለያዩ ከዚህ ተሞት በተጨማሪ አሁን ላይ ሱቅ ያላስገባናቸው ግን አዳዲስ የጀመርናቸው ስራዎች አሉ። እሱም ሳሙና ከተለያዩ ጭማቂ የሚወጡ ሳሙናዎች አሉ። ምክንያቱም የካርቤ ዘይት ሲወስዱ የካርቤ ሳሙና፣ ነጭ እጣን ሳሙናዎች አሉ ከእያንዳንዳቸው ኦይሎች ተጨምቀው የሚወጡ በዛ ተረፈ ምርቱ ሳሙና እንሰራለን። እንዲሁም ደግሞ የምግብ ዘይት፣ የኑግ ዘይት ብዙ ጊዜ ሁሉ ሰው ትክክለኛ ንጹህ ይሰራል ወይ እንዳልኩ ሁሉም ሰው አጭበርባሪ አይደለም፣ ሁሉም ሰው ታማኝ አይደለም እና በጣም በታማኝነት ንጹህ ምንም አይነት ግብአት ያልተጨመረበት የኑግ ዘይትም አለኝ። እንግዲህ እኔ ጋር መጥተው ምንም ማያጡ ኦርጋኒክ ምርቶች በተቻለ መጠን ለሰው ያስፈልጋሉ ተብሎ የሚያዙትን በሙሉ ይያለሁ። ወደዚህ ስራ የገባሁት መጀመሪያ አካባቢ ሞሪንጋን በጣም እጠቀም ነበር። በሞሪንጋ ስራ ነው የጀመርኩት። መጀመሪያ ለራሴ ስጠቀመው በጣም አሪፍ ብዙ ጥቅም ብዙ እንትን አገኘሁበት፣ ጥቅም አገኘሁበት። ኖርማሊ የጀመርኩት ክብደት ለመቀነስ ብዬ ነበረ። ወደ 126 ኪሎ ነበርኩኝ። አጋጣሚ ሆኖ ልጄን ስወልድ የሆርሞን ቼንጅ ነበረና በጣም ክብደት ጨምሬ ነበረ። ከዛ ኪሎ በ3 ወር ውስጥ ወደ 30 ምናምን ኪሎ ቀንሽበት ነበርና በዛ ነው የሀርባል ስራውን የጀመርኩት፣ ወደ ኦርጋኒኩ መዞር የጀመርኩትና ከዛ በኋላ ግን ሰዎች ፊታችንን በቤታችን ውስጥ ብዙ ነገር ማስተካከል እንችላለን፣ ቆዳችንን መቀየር እንችላለን፣ ራሳችንን እኛው ቤት ባለን ነገር ማሳመር እንችላለን ወደሚለው ነገር መጣው። ከዛ በኋላ እንግዲህ ወደ ዘይቱ ሙያ ገባሁኝ። ወደ ሀርባሎችም ለመማርም በቃው። ብዙ ሰዎችም ከጎኔ አላህ አገዘኝና በጣም ብዙ ይሄንን ሙያ የሚያስተምሩኝ እንዲሁም ደግሞ እውቀታቸውን ሳይሰስቱ የሰጡኝ በጣም ብዙ ሰዎች አሉና በእነሱ እንግዲህ ይህን ነገር ጀመርኩት። ዘይቶቹን የምናመርተው እዚሁ ሀገር ነው። የራሳችን ወርክሾፕ አለን የምንሰራበት። እዚሁ ሀገር ነው የምናመርተው። እዚሁ ቤታችን ውስጥ የምንሰራው ነው ብዙውን ጊዜና እዚሁ ነው የምንሰራው። የኛ ምርቶች አሁን እኔ ማመርታቸው ምርቶች ዘይቶቹ በሙሉ ማሽን የሚጨምቃቸው ናቸው። ከዛ በኋላ ሀርባል ስንቀምም የራሳችን ኬሚስት አለን። ምን አይነት ሀርባል በምን አይነት ልክ መሰጠት አለበት የሚለውን ነገር ሁሉ ሬሾ እኛው ጋር ነው ያለው። በደንብ ካልኩሌት አድርገን አስተካክለን ነው እንትን የምንለው። ምርቶቻችን ሁሉ ደግሞ ጥራትና ምዘናቸውን ያለፉ ናቸው፣ ሰርቲፋይድ የሆኑ ናቸው እና በሙሉ ለፀጉርም ለፊትም የምንጠቀማቸው ፕሮዳክቶች ሁሉ ቆዳን የሚጎዱም ወይም ደግሞ
ጸጉራችንን የሚጎዱ አይደሉም። ስራ ላይ ብዙ ነገር ይኖራል። ኖርማሊ አሁን በመበላሸት ደረጃ ሳይሆን አሁን ሽበቱ ላይ በጣም ብዙ ኮምፕሌኖችን ነው የማስተናግደው። ምክንያቱም ሆርሞንን መቀየር አንችልም። የሆርሞንን እንግዲህ የማስተካከል ስራ ሞር ደግሞ አሁን በቅባቶች አሁን ሆርሞን ሲባል ሆርሞናል ቼንጅ የኢንተርናል የሆነ ፕሮብሌም ሲኖር በተለያዩ መድኃኒቶች የሚቀየር የሚስተካከል ሊኖር ይችላል። ግን አሁን ስለ ሽበቱ ጉዳይ ላይ ግን በጣም ብዙ ኮምፕሌኖችን አስተናግጃለሁኝ። አንዳንዴ አልጠፋልንም የሚል ይኖራል፣ በጣም ዘገየብን የሚል ይኖራል። በጣም ብዙ ነገሮች ይኖራሉ በሽበቱ ጉዳይ ላይ። ሌሎች ላይ ግን አሁን የፊት ፕሮዳክቶች ላይ ሞር አሁን የካርቤ ኦይል ነጭ ጣን ኦይል ሲጠቀሙ ብዙ ጊዜ ብጉር የሚያጠቃቸው ሰዎች ማዲያት የሚመጣ ኢንተርናል ችግርም እንደዚህ አይነት ነገሮች ያመጣሉና በመቀባት ብቻ ኢንተርናል ችግር ሲኖር በመቀባት ብቻ እናስተካክል። ምክንያቱም አሁን የቴስቶስትሮጂን መጠን ሴቶች ላይ በጣም ከፍ ሲል የብጉር መጠን ሊጨምር ይችላል። ጉበት ላይ ችግር ሲኖር ፊታችን ላይ የምናያቸው መጥቆር፣ ማዲያት የተለያዩ ነገሮች ይኖራሉና ነፍሰ ጡር ሴት ጋር የሚከሰት ነገር ይኖራል። ብዙ ጊዜ ሆርሞናል ቼንጅ ሲኖር ማዲያት ይኖራልና ያ ሆርሞን እስካልተስተካከለ ድረስ ኢንተርናል ይሄ ኤክስተርናል የምንቀባቸው ነገሮች ላያስተካክላቸው ይችላሉ። አንዳንዴ እንደዚህ አይነት ነገሮች ያጋጥማል። ከዛ ውጪ ግን በጣም ብዙ ፕሮዳክቶች አልহামዱሊላህ ለብዙ ሰዎች ውጤታማ ሆኖልኛል። ኤክስፓየር ዴት ጋር ምንም አይነት ግብአት ስለማንጨምርበት ኤክስፓየር ዴቱ ብዙ የሚበላሽ ነገር የለም። ተጨማሪ ኤክስተርናል የሚጨመርባቸው ነገር ስለሌሉ ግን አሁን ዘይቶች ማክሲመም በ30 ml እና በ60 ml ነውና ማክሲመም ተጠቀመ ከተባለ አንድ ሰው ከ2 ወር በላይ ላይ ዘልቅ ይችላል። በ2 ወር ውስጥ ሊያልቅ ይችላል። ናቹራል ነገር ሲሆን ደግሞ ጊዜ ይፈልጋል። ያንን ነገር ቶሎ ፕሮግረስ ላይኖረው ይችላል። ቀስ እያለ ነው ለውጦች የሚመጡና እስከ 2 ወር ድረስ ኦይሎች ሊቀመጡ ይችላሉ። ከዛ ውጪ ደግሞ አሁን የፀጉር ማብቂያው ላይ በጣም ብዙ ሰዎች እንግዲህ ንቅለ ተከላ እናስቀራለን የምንለው በጣም ብዙ ሰዎች ስኬታማ ሆነዋል። ያ ምንድነው በአንድ ጊዜ አይደለም። እስከ 4 ወር፣ እስከ 5 ወር፣ እስከ 6 ወር ድረስ ሊሄድ ይችላል። ሌሎች የኬሚካል ያላቸው ይዘት ያላቸውን ነገሮች ተጠቅመው ያለ አላስፈላጊ የሆኑ ችግሮችን ከማምጣት ጊዜ ጠብቆ ቀስ ብሎ ውጤታማ መሆን ይሻላልና ጊዜ ይፈልጋሉ። ግን ምንም አይነት ኤክስፓየር ዴት የሚያሳስበው ነገር ግን የለም። በሙሉ እኛ የምናመርታቸው ፕሮዳክቶች ናቹራል ናቸው። ምንም አይነት ኬሚካልም ሆነ ከራሱ ከግብአቱ ውጪ የሚጨመር ነገር ስለሌለ ዶሴጅ ብዙ ምንትል አይልም። መጥነን ነው የምናስተካክለው። አሁን የሚጨመሩ ነገሮች ሲኖር ሚክስ የሚደረጉ ነገሮች ሲኖር የራሳችን ዶዝ ይኖረናል። ከዛ ውጪ ግን ሌሎቹን በደንብ ራሱ ተጨምቆ ይወጣ። አሁን ለምሳሌ ሰሊጡ ተጨምቆ ነው የሚወጣው። ምንም አይነት የሚጨመርበት ግብአት ስለሌለ የዶዜጅ ነገር አያሳስበንም። ከዛ በኋላ ያ ሰው ለምግብነት የሚጠቀመው፣ ለፀጉር ቅባት የሚጠቀመው፣ ለፊት የሚጠቀመው ለሁሉም ነገር ንጹህ ነገር እስከሰጠነው ድረስ ያንን መጠቀም ይችላልና ራሱ ናቹራል የሆነ ምንም አይነት ኬሚካልም ሆነ ሌላ ተጨማሪ ግብአት ስለማይጨመርበት ዶዜጁ ብዙም አያሳስበንም። ሪም እንግዲህ ስለተቆሙ ከሆነ ሪም ኦርጋኒክ ገና ብዙ የሚያድግ ገና አሁን ልጅ የሆነ ወደፊት ግን በጣም ትልቅ ቦታ የሚደርስ ነው ኢንሻአላህ። በጣም ብዙ አገልግሎቶችን ወደፊት እሰጣለሁ። በጣም ብዙ ትምህርቶችን እየተማርኩ ነው እና ብዙ ነገር ወደፊት ብዙ ነገር ተጠብቁኛላችሁ ካላህ ጋርና ሀርባሎችንም እጅግ በጣም ከ30 አይነት በላይ ነው ሀርባል የምንይዘው ለተለያዩ በሽታዎች መሆን የሚችሉ ሳንያዝ በፊት እንደ ሻይ ቅጠል ቤታችን ውስጥ ሁላችንም እንደ ሻይ የምንጠጣቸው በጣም ብዙ ሀርባሎች አሉና ሪም ወደፊት በጣም ብዙ ነገር ይዛ ትመጣለች። ብዙ አገልግሎቶችን ሰርቪሶችን ትሰጣለች ኢንሻአላህ ካላህ ጋር አላህ ይገዘኝ እና አሁን ሪም ገና ልጅ ነው። ወደፊት ግን ብዙ ደረጃ ይደርሳል ድርጅቱ ኢንሻአላህ። የኔ ቆዳ ኖርማል የሚባል ቆዳ አይነት ነው ያለኝ። ጥሩ ቆዳ ነው ያለኝ ግን ያው እንከባከባለሁኝ። የምንከባከበው ደግሞ የኖርማል ቆዳ ስለሆነ በእርግጥ ሁሉንም ይቀበላል። ነጭ ጣን ዘይት ግን በጣም ለኔ በጣም ይስማማኛልና ቢያንስ በሳምንት 3 ጊዜ 4 ጊዜ ነጭ ጣን ዘይት እጠቀማለሁኝ።
እንደው ለጥቁርና ለቀይ ተብሎ የሚዘጋጅ ከከለር አንዳንድ ጊዜ ያው የቆዳ ኪሎች አሉና ከለር ላይ ኢፌክት አለው እንደዚህ ነገሮች? ከለር የሚቀይሩ ነገሮች አናደርግም። ግን ምንድነው አሁን ለምሳሌ አብሽ ኦይል አለ፣ በተፈጥሯዊ መንገድ ብራይትነስ አለው። ብራይትነስ ሲባል ከለራችንን ማድመቅ እንድንፈካ ማድረግ ነው እንጂ የሌለንን ከለር ካመጣንማ ብለች ይሆናል። ሌላ ታሪክ ውስጥ ነው መንገባው እና ያለንን ቆዳ ማሳመር ማስዋብ እንዲፈካ ማድረግ ነው። ፌጦ ኦይል አለ። ፌጦ ኦይል አሁን ናቹራል ዋይትኒንግ ነው የሚባለው። በጣም ቆዳችንን የማጽዳትና የማፍካት ነገር አለውና የተለየ ቆዳ የሚሰጠን ነገር የለም። ግን ያለንን ነገር ፊታችን ከተሸበሸበ ውጥር እንዲያደርግልን፣ ሪንክል ካለ እንዲሁም ደግሞ ወጥ ከለር ከሌለን ዲስከለሬሽን ካለ እሱን ወጥ ከለር እንዲሰጠን፣ ከዛ አልፎ ደግሞ ፊታችን ጽድት ፍክት እንዲል፣ ቡግሮች ካሉ፣ ዳርክ ስፖት ካለ፣ የቡጉር ጠባሳ ካለ፣ ማዲያት ካለ እነዚህን እንዲያስተካክልልን ነው እንጂ ጥቁር የሆነውን ቀይ የሚያደርግ ወይም ደግሞ በጣም ከለር የሚቀይር አይነት ነገር አይደለም። ናቹራል ፕሮዳክት የተባለው እኮ በዛ ነው። ከባህል ሕክምና ጋር የሚያያዝ አይደለም በመሰረቱ። አሁን የባህል ሕክምና የሚባልም ነገር ሀገር በቀል ሕክምና በሚሉ ይቀየር ጥሩ ነው። ሀገር በቀል ሕክምና ቢባል ጥሩ ነው። ምክንያቱም እናቶቻችን ለኛ ሐኪሞች ነበሩ። በጣም ብዙ ነገር በዳማከሴ በትንሹ ነገር በብዙ ነገር ደጃችን ላይ ተቀምጠው ሲያክሙን የነበሩ ሁሉም እናቶች ለልጆቻቸው ዶክተር ነበሩ እና አገር በቀል ሕክምና በሚል ይቀየር። ግን እኔ ያዳበርኩት አነባለሁ እየተማርኩም ነው። ከዛም ደግሞ አልፎ እንግዲህ ዮሐንስ ሽፈራውን ሁሌ ነው የማመሰግነው። በጣም ጎበዝ እንደሆነና ጥሩ ተማሪ እንደሆን አድርጎኛል። ከዛም በተጨማሪ ደግሞ ሌሎች ሰዎችም አሉ ከጎኔ ሀርባሊስቶች በጣም ጎበዝ ጀግና የሆኑ እነሱም ሁሉም ይረዱኛል። እሺ አመሰግናለሁ። እንግዲህ ሁሌ ይህንን መንገድ የመራኝ ለዚህ ደረጃ እንድደርስ ያበቃኝ ለሁሉም ነገር እውቀት ሰዎች የሚሰጡኝንም ሁሉንም ነገር ያገናኘኝ ያስተካከለልኝ አላህ ነውና ሁልጊዜ አላህን አመሰግነዋለሁ። አልሐምዱሊላህ ሁልጊዜ ፈጣሪ ነው ክብሩንም ሁሉንም የሚወስደው። ከዛ በመቀጠል እናቴ በጣም ጠንካራ እናት አለችኝ። በጣም ጀግና እናት አለችኝ። የእውነት ለኔ ማናጀሬም አማካሪም እናቴ ነች። የኔ እናት ሁሌ ከፊት ነች። ሁሌ መንገዴን የምታስተካክልልኝ፣ መንገዴን የምጠርግልኝ በዱዓ ሁልጊዜ አሁን የደረስኩበት ደረጃ ላይ እንድደርስ የረዳችኝ እናቴ ነችና እናቴን አመሰግናለሁ። ኑሪልኝ የኔ እናት። ሁለተኛ ክብሩን እሷ ትወስዳለች። ሶስተኛ ደግሞ ባለቤቴን ሴት ስትሆን እናት ስትሆን ብዙ ቻሌንጅ አለውና ነፃነት ሰጥቶኛል። የኔ ባል በጣም ነፃነቴ ነውና አመሰግናለሁኝ። ሁሌ ከጎኔ ስለሆንክ አመሰግናለሁ። አላህ ያክብርህ፣ አላህ ያቆይህ። ከዛ ደግሞ እንግዲህ በሙያው ጉዳይ ላይ የሚያግዙኝ እና ዮሐንስ ሽፈራነት አኬና እሹ በጣም ብዙ ናቸውና ሁላችሁንም ከጎኔ ሆናችሁ ላስተማራችሁኝ እዚህ ደረጃ እንድደርስ የእናንተ እጅ አለበትና አመሰግናችኋለሁኝ። ሁላችሁንም አላህ ያክብርልኝ፣ አላህ ያቆያችሁ። በጎኔ በዙሪያ ያላችሁ እውቀታችሁን ሳሰስቱ ለምታካፍሉኝ ሁሉ አመሰግናለሁ። እንግዲህ ለሁሉም ምስጋና ይድረስ። እናመሰግናለን። እሺ በጣም ጥሩ። እንግዲህ አሁን ይሄን ነገር ሁሉ አወራንና የት ነው መገኛችን፣ ዋጋችን ስንት ነው የሚለውን ነገር እንግዲህ ሲለ ተመልካቾቻችን ግልጽ እና እንደው ጥርት ባለ መንገድ ሰው ግራ እንዳይገባው። እሺ መገኛዬ ፒያሳ የድሮ አትክልት ተራ ሴካ የገበያ ማዕከል 3ኛ ፍሎር ላይ ይገኛለሁ። አጠገቡ እንደው ምን ከሊፋ ህንጻ ጎን ብዙ ጊዜ በከሊፋ ስለሚታወቅ ሰፈሩ ከሊፋ ህንጻ ጎን ሴካ የገበያ ማዕከል 3ኛ ፍሎር ላይ ይገኛለሁ። እንግዲህ ዋጋችን ኪስ የሚጎዳ አይደለም። በጣም በጥሩ ዋጋ እንሰጣችኋለን። ያንዳንዱ ዋጋ ለመዘርዘር ትንሽ ይከብዳል። ስለዚህ በጣም በጥሩ ዋጋ ተመጣጣኝ ዋጋ ለእናንተ በሚመጥን ኪሳችሁን በማይጎዳ ሐሳባችሁን በሚያቀል መንገድ ጤናችሁ ተጠብቆ ኪሳችሁም ሳይጎዳ ሳይሳሳ መልካም። እሺ ቁጥር አለና 09 ያው ከስር እናስቀምጣለን፣ ግን እንደው እንደተጨማሪ 09 12 04
2986 ይሄ ሌሎችም አማራጭ ቁጥሮች አሉ እናስቀምጠዋለን ግን 0912042986 ይሄ የኔ ቁጥር ነው። እንግዲህ ተፈጥሮን በተፈጥሮ ነው የምለው። ሁላችንም ወደ ተፈጥሮ እንመለስ። በጣም ብዙ ነገር እጃችን ላይ አለ። እጅ ያዙት ወርቅ ሆኖብን ነውና የውጭ ተመልካች ሆነናል። በጣም ተሰርቶብናል። ያን ነገር ለመቀየር በጣም ብዙ ጊዜ ይፈልጋል አይኖ ግን ሁላችንም ወደ ራሳችን ብናይ እጅግ በጣም ደጃችን ላይ አረም ነው ብለን የጣልናቸው በጣም ብዙ መድኃኒቶች አሉንና ሁላችንም በተፈጥሮ ራሳችን እንከም በተፈጥሮ ራሳችን እናስውብ ነው የምለው። አመሰግናለሁ። እሺ ስልኳን ዘጋርግልኝ። አየኔ እሺ ጥያቄ አለሽ? ቲክቶክ ፔጅ እሺ እንግዲህ ቲክቶክ ፔጅ ሪም ኦርጋኒክ ይላል። ትንሽ ወደ 50,000 ፎሎወር አለው። ይጨምራል። ከዚህ በኋላ ደግሞ ያው ሰብስክራይብ እኛንም እያደረጋችሁ የስፓንም ፎሎ እያደረጋችሁ ከስር እናስቀምጠዋለን ያንቺን ፔጅ። ስለዚህ እዛ ላይ እንትላለን። ተፈጥሮን እንግዲህ በተፈጥሮ ማከም ጥሩ አማራጭ ነው ብላ እንግዲህ ይዛለን መታለች ሪም ኦርጋኒክ። እንግዲህ እዛ ተገኝተን እንግዲህ እስካሁን ጥሩ ቆይታ አድርገናል። ቤተሰቦቻችን በእርግጠኝነት ተቀምጣችሁ ለኔ ላጎቴ ላክስቴ ለእህቴ ለዘመዴ ለጓደኛ እያላችሁ በእርግጠኝነት ካየናቸው ውስጥ ለሁሉም ለምታውቋቸው ሰዎች የሚሆኑ መፍትሄዎችን ይዛልን ብቅ ብላለች። ስለዚህ ይህንን እንግዲህ ተጠቅመን እኛም ተፈጥሮን በተፈጥሮ እንድታከሙ ኮዱን ጋብዛለን። ስለነበረን ቆይታ እጅግ በጣም እናመሰግናለን። በዚህ አጋጣሚ እንግዲህ ሰብስክራይብ ያደረጋችሁ ሼር፣ ኮፒ ሊንክ እንዲሁም ደግሞ ኮሜንት ላይ ይሄ ነገር ይምጣልን ምናምን በሉን። እስቲ ስለዚህ ጉዳይም ተጠቅማችሁ ምስክርነት የምትሰጡ ካላችሁ ኮሜንት ላይ አስቀምጡልን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ። እሺ መግቢያ ብቻ ነው የምሰራው መግቢያ